በብብትሽ መጥቆር ምክንያት እጅሽን ማንሳት የሚያሳፍርሽ ከሆነ የዛሬው ቪዲዮ ላንቺ ነው። ዛሬ የብብት መጥቆር ምክንያቶችን፣ በቤት ውስጥ የምትጠቀሚያቸውን ብብትሽን የሚያቀሉ ውህዶችንና ብዙ ሰዎች የሚሰሯቸውን ስህተቶች እነግርሻለሁ። ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ እስከ መጨረሻው ተመልከቺ። ዛሬ ብብታችን ለምን ይጠቁራል የሚለውን እኒ አንደኛ ሼቪንግ ነው። ብዙ ጊዜ ራዘር የምትጠቀሙ ከሆነ ቆዳችሁ ይናደዳል። ይህም ቀስ በቀስ ጥቁር እንዲሆን ያደርገዋል። ሁለተኛ ጠንካራ ዲዮድራንት መጠቀም። አንዳንድ ዲዮድራንቶች ኬሚካላቸው ብዙ ስለሆነ ቆዳን ያበሳጫሉ። ይህ ደግሞ ብብታችን እንዲጠቁር ያደርግብናል። ሶስተኛ የሚያጣብቁ ልብሶችን መልበስ። ታይት ልብስ ስንለብስ ብብታችን ሊጠቁርብን ይችላል። አሁን ወደ መፍትሄዎቹ እንግባ። አንደኛ የሬት ጄል ነው። ሬት በጣም ጥሩ የሆነ የተፈጥሮ መፍትሄ ነው። ቆዳ እንዲረጋጋ እንዲለሰልስ እና ጥቁረትን ለማቅላት ይረዳል። አጠቃቀሙ የሬት ጄልን በብብትሽ ላይ ቀቢው። ከዛም ከ5 እስከ 10 ደቂቃ በማቆየት ለብ ባለ ውሃ ተጠቢ። ሁለተኛ ድንች በተፈጥሮ ቆዳን የማንጻት ኢንዛይም አለው። አጠቃቀሙ ድንችን ፈጭተሽ ጁስ አውጪው። ከዛም ከተን ተጠቅመሽ ብብትሽ ላይ ቀቢው። ይሄን 15 ደቂቃ በማቆየት መታጠብ አለብሽ። ሶስተኛ የስኳርና የማር ስክራብ። የሞተ ቆዳን ለማስወገድ ይህ ስክራብ በጣም ይረዳል። አጠቃቀሙ ደግሞ 1 ማንኪያ ማርንና 1 ማንኪያ ስኳርን በማዋሃድ ቀስ ብለሽ ለ2 ደቂቃ ያክል ስክራብ አድርጊ። አራተኛ ሎሚ የተፈጥሮ ኤክስፎሌተር ነው። ነገር ግን በጣም ብዙ መጠቀም ብብትሽን ሊያጠቁርና እንዲቆስል ያደርጋል። ስለዚህ የሎሚ ጭማቂን በሳምንት 2 ጊዜ ብቻ ተጠቀሚ። አሁን ደግሞ ብዙ ሰዎች የሚሰራቸውን ስህተቶችን እንመልከት። አንደኛ ብዙ ጊዜ ብብትን መላጨት፣ ሁለተኛ አልኮል ዲዮድራንትን መጠቀም፣ ሶስተኛ ብዙ ጊዜ ስክራብን መጠቀም። አስፈላጊ ምክሮችን ልንገራችሁ። አንደኛ ብብታችሁን ንጹህ አድርጉ፣ ሁለተኛ የሚያጣብቁ ልብሶችን አትልበሱ፣ ሶስተኛ ሼቪንግን በጥንቃቄ ተጠቀሙ፣ አራተኛ ደግሞ ብዙ ውሃ ጠጡ። እስከ መጨረሻው ስለተመለከታችሁኝ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉትን ማንኛውም ነገር ካለ ኮሜንት አድርጉኝ። ላይክ እና ሰብስክራይብ እንዳትረሱ።